በመጀመሪያ ደረጃ የሰው ቤት ታሞ ከመተኛት ፈጣሪ አምላክ ይጠብቃችሁ። እንደ ሰው ቤት ታሞ መተኛት በጣም የሚያስጠላ ነገር የለም። እነሱም ደስ አይላቸውም። እነሱ ታመን ስለማይመስላቸው ነው። አውቀን አይነት ነገር ስለሚሰማቸው ነው። እኛ ግን እኮ ወደን አይደለም፣ ግን ደግሞ እኛም አያምርብንም። ያው እንደተለመደው እዛው ኩሽና ተገትረን ውለን ስናድር ብቻ እኛም ስራ ስንሰራ ነው የሚያምርብን። እነሱም ደስ አይላቸውም። ምንም ቢሆን እዚህ ሰው ቤት ስትኖሩ በፍቅር መኖሩ ይሻላል። ሰላም እንዴት ናችሁ? ውዴቱ ቤተሰቦቼ ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሁሉም እንደተለመደው እንግዲህ በማዳም ኩሽና ሆኜ ሰሞኑን ትንሽ አሞኝ ከሚዲያው ከሁሉም ነገር ርቄ ነበረ። እግዚአብሔር ይመስገን አሁን ደግሞ ተሽሎኝ መጥቻለሁ ማለት ነው። እና ቤተሰብ ሁኑኝ፣ አበረታቱኝ፣ ሰብስክራይብ አድርጉልኝ። የምር የዩቲዩብ ከተከፈተ 6 ወር አለፈው፣ ግን አንድም ሰው እንኳን ሰብስክራይብ ያደረገልኝ ሰው የለም። ጭራሽ የነበረው እየቀነሰ ነው የሚሄደው። ምን እንደሆነም ባይገባኝም እና ፕሊዝ ሰብስክራይብ አድርጉልኝ፣ ለኔ ያስፈልገኛል። አሁን ላይ በጣም አሞኝ ነው ያለሁት። እግዚአብሔር ይመስገን ዛሬ ምንም አልልም፣ ደህና ነኝ። ግን በጣም አሞኝ ነው ያለሁት ዙሮ እና ሰሞኑን ወደ ሀገሬ እገባለሁ። የሆነ ግሩፕ ላይ ነበርኩኝ፣ ግን ሰብስክራይብ እየተደረገልኝ አይደለም። ሲያደርጉም ደግሞ ወዲያው መልሶ ያደርጉኛል የተወሰኑ ሰዎች። ተታሰረልኝ አሁን በታሰረልኝ ጊዜ 20 ሰው 10 ሰው ሰብስክራይብ ያደርገኛል፣ ግን ተመልሶ ድሮ ቦታው ላይ ነው የሚመለሰው። ወዲያው ነው የሚመለስ ማለት ነው። ምን እንደሆነ እኔ አላውቅም። እኔም ያደረኳቸው ሰው ወይ እንደዛ ነው እንዴ ማለት ሁሉ ላለው ለራሴ ማለት ነው። እና ፕሊዝ ሰብስክራይብ አድርጉልኝ፣ አበረታቱኝ ለማለት ነው። እና መጀመሪያ ስገባ እንደነገርኳችሁ ሰሞኑን በጣም አሞኝ ተኝቼ ምንም ነገር አልሰራውም ነበር። ግሩፕ ላይ ምንም የማንንም ቪዲዮ አልሰራውም፣ ምንም አላየውም። ሚዲያውንም ምንም ያየሁት ነገር የለም። ብቻ ዛሬ እግዚአብሔር ይመስገን ትንሽ ተሽሎኝ ወደዚህ መጥቻለሁ። ወደ ሁሉም ስራዬንም በተወሰነ ደረጃ ሰርቻለሁ፣ እግዚአብሔር ይመስገን። ያው እንደ ሁልጊዜውም ባይሆን በጣም አሞኝ ስለነበረ ትንሽ ከባድ ነበር። ብቻ ግን በአጠቃላይ እኔ የምላችሁ ግን የሰው ቤት በጣም የሚያስጠላው ታማችሁ ስተኙ ነው። ኦኬ፣ ታማችሁ ስተኙ በጣም ነው የሚያስጠላው። መድሃኒት እንኳን አሁን ወደው ሰጥተዋችሁ ወደው ድነሻል እንዴ? ወዲያው ተሰጥቶ ወዲያው መድሃኒት እንዴት ያድናል? እና ይሄ ታዲያ የሚያሳየው ስለማያምኑን ነው። አውቀን የምንቀመጥ አውቀን የምንተኛው ስቃያችን እኮ እኛና ፈጣሪ ብቻ ነን የምናውቀው ስለሚመስላቸው ነው። እንደገና ደግሞ ታመን ስንተኛ የኛ ህመም ወደ እነሱ የሚሄድ የሚመስላቸው። እኛ እኮ አይደለንም። ውጭ ስንዞር የትም ስንዞር ሰንብተን የምንመጣው ውጭም ሄደን የምንመጣው እኛ አይደለንም። እኛ እነሱ ያመጡት በሽታ ነው ወደኛ ሊመጣብን የምንችለው እንጂ እኛ የትም ሄደን የሚተላለፍ በሽታ ልናመጣ አንችልም። እና ብቻ በእያንዳንዱ ነገር የሚያስጠላ ነገር ነው። ምንም ደስ የሚል ነገር የላቸውም። ታማችሁ እንኳን እረፍ የማትሉበት በጣም ነው የሚያስጠላው። ሁላችሁንም እንደው ፈጣሪ አምላክ ከሰው ቤት ምንም ነገር አያርጋችሁ። ቁመን እንደዛው ያው እግራችን መቼም ኩላሊት የባሰ ኩላሊት እስካልመጣ ድረስ እግሩ የማይቃጠል የለም ቆሞ የሚውል ሰው። እና ያው ይሻለናል የምር። ስንተኛ በጣም አደገኛ ነው። በጣም ለኛም ስቃይ ነው። ሰው ቤት ሁሉ ነገሩ ያስጠላል ከምግብ ጀምሮ። ብቻ አላውቅም። መድኃኒዓለም የሁላችንንም ጤናችንን መልሶልን ለሀገራችን ምድር ያብቃን እንጂ በጣም አስቸጋሪ ነው።
እና በጣም የታዘብኩት እና በጣም ሲገርመኝ እንደዛ አሞኝም ሲገርመኝ የነበረ ነገር አንድ ነገር ልንገራችሁ። ልብስ ግማሹን ተኩሼ ግማሹን ከአቅሜ በላይ ሲሆን ትቼው ነበረ ማለት ነው። እና ክላሴ ነው ያለው ልብስ መተኮሻውም ልብሱም ማለት ነው። እና ልጁ ልብስ እፈልጋለሁኝ እዚህ ያለውን ነው የምፈልገው ብሎ መጣና ልብሱን ውሰድ አልኩት፣ አምጭልኝ አለ። እንደዛ እያተንቀጠቀጥኩ ይዤለት ሄድኩ ማለት ነው። ይዤለት እየሄድኩኝ ከፊት ከፊቴ እየሄደ እዚህ ጋር አድርግኝ ይላል። እዛ ስደርስ ደግሞ አይ እዚህ ጋር አድርግልኝ፣ አይ እዚህ ጋር አድርጊው፣ እዚህ ጋር አድርጊው። እኔ እሱን እከተላለሁ ከኋላ ከኋላው አንዴ ያዞረኛል፣ እደገፋለሁ ምናምን ነገር እና እኔ በጣም የተጎዳሁት በምግብ ጉዳይ ነው። እኔ እዚህ ወተት ምናምን ይሄ ዝብዳ ቅቤያቸው ምናምን የነሱ የሆነ ምንም ነገር በቃ ለእኔ አልጠቀምም። ወተት ተጠቃሚም አይደለሁም። ወተት እና ቅቤም ከሀገሬ ጀምሮ እዚህ ደግሞ የሆነ ሽታ አለው። እሱ ደግሞ ሳይገባበት የሚሰራ ነገር ሩዝ ብቻ ነው። ሩዝ ደግሞ ትንሽ ድርቀት አመጣብኝና ሩዝ መብላቱን ተውኩት ማለት ነው። በጣም ተጎዳሁኝ፣ ሰውነቴ አለቀ እና ትንሽ ሲያመኝ መቋቋም ያቅተኛል። ቶሎ የሚሄደው ወደ ጭንቅላቴ ነው እና ያዞረኛል። እንደዛ እየሆንኩ እየተከተልኩት እዚህ ጋር እያለ ዝም የሆነ ኩሽናው ጋር ስንደርስ ጠረጴዛው አለ አይደል? እዛ አስቀምጬለት ተመለስኩኝ ማለት ነው። እና በጣም ነው ያዘንኩት፣ የምር በጣም ነው ያዘንኩት። እነሱ ህመም የማያማቸው የሚመስላቸው እንጃ። ብቻ በህይወቴ በጣም ያስጠላኝ ቀን፣ የከፋኝ ቀን፣ በጣም ስገረም ነው ዋልኩበት፣ በጣም ያደርኩበት ቀን። የማያልፍ ነገር የለም። ይኸው አልፎ አሁን ለማውራት ደረስኩኝ፣ ግን በጣም ያስጠላል። በጣም ነው የሚያስጠላው። እና ሁላችንንም መጨረሻችን ያሳምረው። በሰው ቤት ጉንፋን ራሱ አይንካን። በሰው ቤት ገባችሁ አይደለ? እንኳን አይደለም በሽታ ማለት ነው፣ ምንም ነገር አያጋጥማችሁ። እና በሰላም ለሀገራችን ያብቃን። በጣም ነው የሚያስጠላው። 30 ጊዜ እዚህ እናንተ እንዴት ናችሁ? እኔ አላቅም፣ ብቻ አላውቅም ምን ማለት እንዳለብኝ። እያሳለፍኩት ያለሁት ነገር በጣም ነው የሚያስጠላው። እንጃ ብቻ እኔ እንጃ። ከዚህ በላይ ወይ ያልፋል ወይ ደግሞ እንዲሁ አንዳንድ ጊዜ ማለት ነው። እኔ እንጃ ህይወት ምን አይነት ናት? ምን አይነት ናት ውዶቼ? የምር የተሻለ ነገር ስንጠብቅ የባሰ፣ የተሻለ ነገር ስንጠብቅ የባሰ፣ በቃ ሁሉ ነገሩ ወደ ታች ሆኖባችሁ ያውቃል? ህይወት ዝም ብሎ ወደ ታች እና እኔ አሁን እንደዛ ነው የሆነብኝ። ብቻ ግን እግዚአብሔር ይመስገን። ገባችሁ አይደለም? ተመስገን በሉ፣ አመስግኑ። የምር እኔ ሰሞኑን በጣም ነው ብቻ በጣም ነው የከበደኝ ሁሉ ነገሩ እና ለካ እንደዛም እግሬ እየተንገብግብግብግብ እያልኩ ደሜ እየተራወጠ እየታወቀኝ ቆሜ ስሆን ለካ ጥሩ ነው። ከሰዎቹ ጋር ሰላም አለኝ። ገባችሁ አይደለም? እስካላችሁ ድረስ በሰላም መኖር መልካም ነው። ተግባብታችሁ ምናምን ነገር እስካላችሁ ድረስ በሰላም መኖር ማለት ያው እኮ ሰው ነን አይደል? እንጋጫለን፣ ግን ቢያንስ እንኳን የተሻለ ነው። አሁን እንደዚህ ሆነን ግን ታመን ደግሞ አስቸጋሪ ነው የምር። ቁመን መጨቃጨቁ ያ ይሻላል። ቁመን መታመማችን ያ ይሻላል። እንደዚህ ግን ለአንድኛው ትኝት ብሎ ሲውሉ በጣም ነው የሚያስጠላው። እነሱ የታመሙን አይመስላቸውም። አውቀን አይነት ነገር ይመስላቸዋል። በብዙ ነገር ነው የሚያስጠላው፣ በጣም በብዙ ነገር